ፈጣሪ ናይ ፍጥረት ጎይታ ቀራንዮ ዝተሰቀልኻ። ሰላም ሰላም የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች የጥበብ እንደ ሰለሞን ሚዲያ ተከታዮች ወንድምና እህቶቼ ሰላም እግዚአብሔር ከናንተ ጋር ይሁን። እንደምን ዋላችሁ? እንደምን ለሰዓት አደረሳችሁ? አሜን። አምላካችን ቅዱስ እግዚአብሔር ስሙ የተከበረና የተመሰገነ ይሁንልን። እንኳን ለደብረ ዘይት በሰላም አደረሳችሁ አደረሰን። ደብረ ዘይት ማለት ምን ማለት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ላይ ሐዋርያቶቹን ስለ ምጽአቱን ያስተማረበት ዕለት ነው። ስለዚህ ከኔ ይልቅ መምህራችን በጣም የምንወዳቸው መምህራችን ምስጢሩን በደንብ አድርገው ይገልጡልናል፣ በደንብ አድርገው ደግሞ ያስተምሩናል። እኛ ብቻ ምንድነው ስራችን? መስማት። እኛ ምንድነው እስከ መጨረሻ ብቻ መስማት። ብዙ ትምህርት አለው፣ ብዙ ነገር ስለምንማርበት በደንብ አድርገን እስከ መጨረሻ መስማት አለብን። አሁን ደብረ ዘይት ማለት ምን ማለት እንደሆነ በደንብ አድርገው ስለሚያስተምሩን አሁን ጊዜ ልሻማችሁ አልፈልግም። አሁን ቀጥታ ወደ መምህራችን ወደ መምህር ዘበነ። ደብረ ዘይት ማለት ምን ማለት ነው? ይህ ሳምንት ደብረ ዘይት ተብሎ ይሰየማል። ደብር ተራራ ነው። ዘይት ደግሞ የዘይት ዛፍ ያለበት ነው። ይህ ደብረ ዘይት እድሜያቸው እጅግ የረዘሙ ዛፎች አሉበት። ዛሬ ድረስ እድሜያቸው 3000 ዓመት የሞላ የወይራ ዛፎች በዚህ በደብረ ዘይት ተራራ ይገኛሉ። ዋናው ስለ ተራራው አይደለም። በዚህ ተራራ ላይ እግዚአብሔር ምን ሰራ? ዛሬስ እኛ በዚህ ቀን በእኩለ ጾም አጋማሽ ምን እናስባለን? ደብረ ዘይት። በደብረ ዘይት ጌታ ምን አደረገ? ማቴዎስ ወንጌል ምዕራፍ 24 ላይ ስለ ፍጻሜው ሰዓት ተናገረ። የመምጣቱን ምልክት ነገረን። ምን ያህል እንሆ ዘመን ይሄ ምድር እንሆ እግዚአብሔርን ሳያምን እንደሚኖርና እንደገና ፍጻሜ ላይ ጌታ በክብር በደመና በመላእክት ታጅቦ እንደሚመጣና በዚህ ምድር ላይ ፍርድ እንደሚሰጥ ደቀ መዛሙርቱ ለብቻው በደብረ ዘይት ተራራ ጠየቁት ይላል። ዛሬ ይህን የኩለ ጾም አጋማሽ ደብረ ዘይት ብለን የጌታን አመጣጥ የምናስብበት ነው። በዚህ ቀን ቅዱስ ዳዊት በመዝሙር 49 ላይ ምን ብሎ ይናገራል? አምላከ አማልክት እግዚአብሔር ነበበ ወጸውዐ ለምድር ይላል። የአማልክት አምላክ እግዚአብሔር ተናገረ፣ እነሆ ምድርንም ጠራት ይላል። እግዚአብሔር ሰጋደ ይመጽእ፣ እግዚአብሔር ግልጽ ሆኖ ይመጣል። ወአምላክንህ ያረምም ዝም አይልም አለ። ያኔ እንደመጣ እንደተተፋበት፣ ያኔ መጥቶ እንደተቀለደበት፣ ያኔ መጥቶ እንደተሰቀለ፣ ያኔ መጥቶ ልብሱ እንደገፈፉት፣ ያኔ መጥቶ ተጠማሁ ቢል ሐሞትና ከርቤ እንደሰጡት፣ ያኔ ሾህ አክሊል እንደደፉበት፣ ያኔ እጆቹን እንደቸነከሩ፣ ያኔ እግሮቹን እንደቸነከሩ፣ ያኔ ጎኑን እንደወጉት፣ አሁን ግን ዝም እንዳለ ያኔ አሁን ግን ዝም አይልም። ዮሐንስ አፈወርቅ እንዲህ አለ። ምን አይነት ትዕግስት ነው! ቀንድ እያለ የማይዋጋ በግ ምን አይነት ትዕግስት ነው! በሸላቾቹ ፊት ዝም የሚል አለ። ነብዩ ኢሳይያስም ተነበየ፣ እንዲህም ብሎ ተናገረ በትንቢቱ ምዕራፍ 53 ላይ ከትውልዱ ማን ያስተዋለው? እንደተቀሰፈ ቆጠርነው፣ እኛ ግን አላወቅነውም። እሱ ግን ስለ ሁላችን መተላለፍ ቆሰለ፣ እኛ ተቀበዝብዘን ነበረ፣ በሱ መገረፍ በሱ ቁስል እኛ ተፈወስን። ይሄን ግን ከትውልዱ ማን አስተዋለ እያለ ተናገረ። አዎ እርሱ በቀራንዮ አደባባይ የተሰቀለው የአማልክት አምላክ እግዚአብሔር ኢየሱስ ክርስቶስ ነበረ። እሱ እነሆ ያኔ ዝም እንዳለ አለ። አሁን ሲናገር ዳዊት ወአምላክንህ ያረምም ዝም አይልም፣ ለፍርድ ይመጣል። ዝም አይልም ማለት ነው ጻድቃንን በቀኙ ኃጥአንን በግራ ያቆምና ዝም አይልም። በቀኝ ያሉት እናንተ አባቴ ብሩካን ይላል። ኑ ሀቤ ብሩካኑ ለአቡዬ። በግራ ያሉትን ምን ይላል? ሁሩ እምኔ ከኔ ወግዱ ይላቸዋል። ዝም አይልም። ደብረ ዘይት የጌታን መምጣት የምናስብበት ይህ የጾሙ እኩሌታ ነው። የጾሙ አጋማሽ ነው። ይህ ሰዓት በደብረ ዘይት ተራራ ጌታ የተናገረው የሚፈጸምበት ነው። ዛሬ ምድራችን ረክሳለች፣ ምድራችን ቆሽሻለች፣ ምድራችን አድፋለች። በዚህ ሰዓት ዮሐንስ በራእዩ ይገልጸዋል። ያኔ በዳንኤል የመጽሐፉን ቃል ትንቢቱን ዝጋው አትመው ያለውን ለዮሐንስ ደግሞ ለባለ ራእዩ ምን ይለዋል? የዘመኑ ፍጻሜ ደርሷልና መጽሐፉን ግለጠው፣ የሚቀደስ ይቀደስ፣ የሚቆሽሽ ይቆሽሽ፣ የሚነጻ ይንጻ፣ የሚያድፍም ይደፍ ይለዋል። ይህ ሰዓት አባቶቻችን 8ኛው ሺህ ብለው ያስቀመጡት ሰዓት ነው። ስንቶቻችሁ ዛሬ ከእግዚአብሔር ጋር ናችሁ? ስንቶቻችሁ በዓለም አስተሳሰብ ተወስዳቸዋል? ዛሬ ዓለማችን ረክሳለች። የሶዶም ድፍረት፣ የገሞራ ኃጢአት፣ የጊቢያ ኃጢአት ምድራችንን አርክሷታል። በዚህ ሰዓት ማን ነው እግዚአብሔር ሰው? በዚህ ሰዓት ማን ነው ቆመለት? በዚህ ሰዓት ማን ነው ጌታ ሲመጣ እነሆ እጆቹን ዘርግቶ በክብር ሊቆም የሚችል ማን ነው? ዛሬ በዚህ ሰዓት ከእግዚአብሔር ጋር የተገናኘ ወገኖቼ በጾም እንገናኘው፣ ወገኖቼ በጸሎት እንገናኝ፣ ወገኖቼ በምጽዋት እንገናኝ፣ ወገኖቼ በስግደት እንገናኝ። ያለቀ ዘመን ላይ ያለ ነው። ምድራችን ፈጽማ አርጅታለች፣ ወደ ምጽአትም ፈጥናለች። በዚህ ጊዜ ውስጥ ልንድን የምንችለው
እግዚአብሔርን አምነን በአንዲት እምነት ስንጸና ብቻ ነው። አይቀርም የተነገረው ትንቢት ሁሉ ደርሷል። ድንግል ትወልዳለች፣ ወልደዋለች። እነሆ በቤተልሔም ይወለዳል፣ ተወልዷል። በ30 ዘመኑ ይጠመቃል፣ ተጠምቋል። በቀራንዮ ይሰቀላል ብለው ትንቢት ተናገሩ፣ ተሰቀለ። በሶስተኛው ቀን ከሞት ይነሳል ብለው ተነበዩ፣ ተነሳ። እነሆ ያርጋል አሉ፣ በ40ኛው ቀን አረገ። መንፈስ ቅዱስም በ50ኛው ቀን ላከ። አንድ ትንቢት ይቀራል። ይመጣል፣ አዎ ይመጣል። ምድር ትቀልጣለች፣ አዎ ይመጣል። የደብረ ዘይት ተራራ ይሰነጠቃል። ነብዩ ዘካርያስ ስለ ደብረ ዘይት ተራራ ሲናገር በትንቢት ምዕራፍ 14 ላይ ምን ብሎ ተናገረ? እግዚአብሔር አምላክ አማልክት ይመጣል አለ። የአማልክት አምላክ ይገለጣል፣ በደብረ ዘይት ተራራ ይቆማል። የደብረ ዘይት ተራራ እኩል ይከፈላል፣ አንድ ወደ ምስራቅ፣ አንድ ወደ ምዕራብ። በዛ ሰዓት ጨለማም አይባልም፣ ብርሃንም አይባልም። አስደንጋጭ ቀን ነው። ይህ የሚታሰበው በ5ኛው ሳምንት የደብረ ዘይት ዕለት ነው። ከኃጢአት ነስተን የበደለ ክሶ ልቡን እነሆ ከእግዚአብሔር ጋር አገናኝቶ የዓለምን አስረሽ ምችው ንቆ ከዓለም ርኩሰት አምልጦ እነሆ እንደ ሎጥ የሚያመልጥ እንደ ኖህ መርከብ የሚሰራ አዎ እግዚአብሔር የሚጠራው እርሱን የሚያዘጋጀ እግዚአብሔር በደብረ ዘይት ተራራ ሲመጣ ዝም አይልምና የአባቴ ብሩካን አንተ የአባቴ ብሩክ አንቺ የአባቴ ብሩክ ተብሎ ይጠራሃል፣ ይጠራሻል። በቀኙ ለመቆም ያብቃን። ሟለ ጾማችን ያስፈጽመን። አሜን። ክብርና ምስጋና ለሥላሴ ይሁን። በእውነት ደስ አይልም? ይህ የተማርነው ትምህርት ስለ ደብረ ዘይት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ምጽአቱ ያስተማረው እንደሚመጣ እንደሚፈርድ እግዚአብሔር ገሃደ ይመጽእ አምላኪነ ያርምም እሳት ይነድድ ቅድሜው እግዚአብሔር ዝም አይልም፣ ይመጣል። ለእያንዳንዱም እንደ ስራው መጠን ዋጋ ይከፍላል። ስለዚህ እኛ ድንቅ የሆነ ትምህርት በመምህራችን መምህር ዘበነ ተምረናል። ስለዚህ እኛ ደግሞ ቃሉን ሰምተን እንድንማርበት እንድንጠነቀቅ ለንስሐ ህይወት እንድንበቃ በደንብ አድርገው ከዚህ ትምህርት እንድንማር በደንብ አድርገው መምህራችን አስተምሮናል። ስለ ደብረ ዘይት ስለ ምጽአት ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚመጣ አውቀን እኛ በንስሐ ታጥበን መቆየት እንዳለብን በደጁም እንድንጸና እግዚአብሔር ይርዳን።